ነይ ግቢ ይሄን ይመስላል እንግዲህ ቤታችን። ግቢ እንደፈከርከው አመጣሃት አይደለ? ተነጋግረን ጨርሰን ልፍቲ። እኔ አልጨረስኩም። ይኸውልሽ አንቺ እስኪዋጥልሽ ድረስ ከጠበኩኝ እኮ የለፋበት ነገር ሁሉ ገደል ይገባል። ምን ሆነሽ ነው? እና እኔ ምን አገባኝ? እኔ ፍቱ ስራ የማንንም ዲቃላ ላሳድግልህ ነው? እጭ ልጅቷ አርጋ ጨርሳለች። ባክሽን ምንድነው የምታሳድጊያት? አሁን ይልቅ እንውጣና እናት መጥቶኛችን ልጅ ተዋወቂያት። ነይ እንሂድ። ይኸውልህ እኔ ልረዳ ሞከርኩ እንጂ አላበድኩም። አታበሳጭኝ። ስንት ጊዜ ነው ስለዚህ ጉዳይ ማወራው? ይኸውልሽ እስካላመነችኝ ድረስ አንድም ነገር አይሆንም። ያንን ሁሉ አመት የለፋሁት እኮ ለቀልድ አይደለም። ገባሽ? ሁሉም ነገር ይቀራል እንጂ ይሄ ነገር በፍጹም እንዲበላሽ አልፈልግም። ምን ትዳርም ቢሆን ይቀራል? ቆይ አንቺም ቢሆን ትቀሪያለሽ እያልከኝ ነው? እንደዛ እንደማልል ጠንቅቀሽ ታውቂያለሽ። እያወራሁ ያለሁት እኮ እስከ 7 ዘርሽ ድረስ የሚያኖርሽ ገንዘብ ብር ነው። እኔስ ክብሬን ረግጬ ስትወሽማት የነበረችውን ሴትዮ ልጅ ይዤ ቁጭ እንድል ነው ፍላጎትህ? አሁን ከስንት ዓመት በፊት ስለተፈጠረ ነገር አንስተሽ ውሽማ ምናምን ትያለሽ እንዴ? የእሷንም ነፍስ አትረብሽ፣ ይረፍበት። የኔንም እቅድ አታበላሽ። ትንሽ ጊዜ ብቻ ትንሽ በይኔ ፍቱ። ሁሉ ነገር እንደተነጋገርነው ነው። ምንም ነገር አይቀየርም። የኔ ቆንጆ ተቀመጭ። እሷ ባለቤቴ ናት። ይፍቱ ስራ ትባላለች። ምን ነው ደነግጥሽ? አባትሽ ሚስት እንዳለው አልነገረሽም እንዴ? ኧረ አውቃለሁ። እና ታዲያ ለማንኛውም ተዋወቁ። ይፍቱ ስራ ህብስት። ጥሩ እሺ። ልጄ እንኳን ወደ ቤትሽ በደህና መጣሽ። እንኳን ደህና መጣሽ። ነይ ክፍልሽን ላሳይሽ። አይ እኔ ያሳያታለሁ። ጥሩ እሺ፣ አሳያት። ታዲያ መነገር ያለበትን ነገር ንገራት። ዝም ብሎ መኖር የለም። አባዬ ሚስት ግን የወደደችኝ አልመሰለኝ። አይ ልጄ እንደዛ አይደለም። አረፍ በይ። አባዬ እሷ ካልፈለገች ግን እኔ መሄድ እችላለሁ። ወዴት ነው የምትሄጂው ልጄ? እኔ እኮ አባትሽ ነኝ። አንቺ ደግሞ አንድ ብቸኛዋ ልጄ ነሽ። ይፍቱ ስራ ስትታይ ከባድ ሰው ትመስላለች፣ ግን እንደዛ አይደለም። በጣም የዋህና ቅን ሰው ናት። በአንቺ መምጣት በጣም ደስተኞች ነን። የሚገርምሽ ነገር ስነግራት ልጅ አገኘው ብላ ስትደሰት ነበር። ፍቅሯን መግለጽ ስለማትችል ነው እሺ እንደዚህ የሆነችብሽ። ምንም እንዳትጨነቂ የኔ ልጅ። እሺ አባዬ፣ ግን አንተ ቅር ካላለ? ቅር ይለኛል። እኔ አባትሽ እያለሁ ሰው እንደሌለው ሰው ባይተዋር እንድትሆኝ አልፈልግም። እዛ ባዶ ቤት ውስጥ ብቻሽን ምን ልትሆኚ? ለምጄዋለሁ እኮ። ምንም እንኳን ታማሚ ብትሆንም እናትሽ ከጎንሽ ነበረች። አሁን ግን ብቻሽን ነሽ። እዛ ብተውሽ የእናትሽ አደራ በሰላም አያስተኛኝም። በእኔ ክፍልሽ እንዳሳይሽ። አባዬ። ወይ የኔ ልጅ። ቆይ ግን መነገር ያለበት ነገር ምንድነው? እንዲሁ ዝም ብላ ነው። ቀለል አድርገሽ ቤቱን ትለምጂዋለሽ ልትልሽ ፈልጋ ነው። እሺ በጣም ይቅርታ። አንቺ ደግሞ ማነሽ? እኔ ያባዬ። ያማል ይቅርታ እንኳን የለም። እንዴ ማለት አንዴ ከተቀመጥሽ አትነቃነቂ ማለት ነው? ይቅርታ ማድረግ ያለብኝ ነገር አለ። መቼም የሳሎን ጌጥ እንዳልሆንሽ ግልጽ ነው። የሳሎን ጌጥ? አዎ እናቴ፣ አንቺ ምንም የመስማት እቅድ ያለሽ አትመስለኝ። ይሄውልሽ ሰራተኛዋ ፍቃድ ብላ ሄዳለች። እሺ። እንዴ ተናግሬ እኮ አልጨረስኩም። ምንድነው እሺ የምትይ? አይ ምንም የሚል መልስ በጣም ነው የምጠላው። ለማንኛውም ሰራተኛዋ የለችም። እስከምትመለስ ድረስ ነው እኔ ክችን ያለሁት። ምናልባት ቦታዬ እንዳይመስልሽ ብዬ ነው። ስለዚህ ልጅቷ እስከምትመለስ እንደ ቤተሰብ አባል
ሁሉም ሰው ግዴታ አለበት ማለት ነው። ገባሽ? አዎ። ጥሩ። ይሄውልሽ አባትሽ መረጋጋት ስላቃተውና የቤት ሰላም እንዳይበጠበጥ ነው የመጣሽው። ገባሽ አይደል? እዚህ ቤት ውስጥ ሁሉም ሰው የየራሱ ኃላፊነት በስነ ስርዓቱ ይወጣል። ምን መሰለሽ እኔ ፍቱ ስርዓት የሌለው ነገር አልወድም። የቤተሰቡ አባል እስከሆንሽ ድረስ ኃላፊነቴ ምንድነው ብለሽ እያሰብሽ መኖር አለብሽ። አስተዋሽ መፈለግ የለብሽ። አስተዋሽ ከጠበቅሽ የማስታውስበት መንገድ ከበድ ሊል ይችላል። እሱ ደግሞ ላንቺ ጥሩ አይደለም። እንዳንድ ትልቅ ሰው ነገሮችን እያስተዋልሽና እያሰብሽ ብታረጊ ጥሩ ይመስለኛል። ላንቺ ነው እንጂ እኔ በሁለቱም መንገድ ይመቸኛል። ምንም ችግር የለብኝም። እየሰማሽ ነው ወይስ? እየሰማሽ ነው። ሳይሽ ግን ምንም ሰማይ አይነት አትመስልም። አረ ሰምቼሻለሁ። ጥሩ እሱን ተግባሩ ላይ እናየዋለን። ጥሩ ይሄንን በዚህ ከዘጋን ሌላ ትልቅ ጉዳይ አለ። ምንድነው? ተነስና በሩን ቆልፈው። ቀጥልሽ፣ እየሰማሁ። አዎ በደንብ ስማ። አሁን ስራ ብቻ አይደለም ሰጠህ፣ ትልቅ የቤተሰብ ኃላፊነትና አደራም ጭምር ነው። እሺ ቀጥል፣ እየሰማሁ ነው። ቤተሰባችንን አንድ ሰው ተቀላቅሏል። የትኛው ቤተሰብ? እኔና እህቴ የመሰረትነው ትዳር ውስጥ አንተ እንደ ሚስቴ ወንድምና እንደ ስራ ባልደረባ ሆነ እየኖርክበት ያለው ቤተሰብ ነው። ቤተሰብ? ስራውን ንገረኝ። እዚህ ቤተሰብ ውስጥ የመጣችው ልጄ ናት እና ትከታተላታለህ ማለት እያንዳንዱ እንቅስቃሴዋ ስትወጣም ስትገባም በደንብ ትከታተላታለህ። ስማ፣ ስራው ከዚህ በላይም ስለሚሄድ በደንብ ርቀትህን ጠብቅ። መሀላችሁ ምንም አይነት መግባባት እንዲፈጠር አልፈልግም። ለጊዜው ከማንም ሰው ጋር የመግባባት ፍላጎት የለኝም። ስለ አንተ ፍላጎት አይደለም ማውራው፣ ስራው ስለሚፈልገው ነገር ነው እያወራሁ ያለሁት። ይሄ ወራትን ፈጅተን 100 ሺዎችን የምናገኝበት አይነት ስራ አይደለም፣ ያለቀለት ነገር ነው። ግን አስፈላጊው ቦታ ላይ የደረስነው አሁን ነው። ይሄ ነገር በጣም ተወሳሰበብኝ። ልጅህ ናት፣ ከዛ ደግሞ ትልቅ ገንዘብ ያለው ስራ ነው። በትንሹ ልታብራራልኝ ትችላለህ? እሱ ቀስ እያለ ይገባሃል። ለአሁኑ መሄድ ያለብህን ርቀት ካወቅን በቂ ነው። በጣም ምቾት እንዲሰማትና በቁጥራችን ስር እንደሆነች ቤተሰቦቿ እንደሆነን እንዲሰማት ማድረግ መቻል አለብን። ከዛስ? ከዛ በሚሊዮኖች የሚቆጠር ገንዘብ ቀስ ብሎ እጃችን ላይ ይገባል። እውነት ግን ልጅቷ ልጅ ናት? አዎ ናት። ምን ነው? አይ ምንም፣ እንዳልከኝ ያደርጋለሁ። ኦ በጣም ትሰሚ የለ እንዴ? ይቅርታ፣ አሁን አናግረሽኝ ነበር? እኔ የምለው ቆይ አንቺ ነሽ ወይስ እናትሽ ነሽ ታማ የነበረው? ምን ጉድ ነሽ? ምን አልሽኝ? ይኸውልሽ ብድግቴና እዚህ ጋር አባትሽ ቢሮ አለ። ስርዓት የምታውቂ ከሆነ ታንኳኪና ምግብ እያዘጋጀን እንደሆነ ንገሪው እና እንዲመጣ አድርጊ። አረ ምን ጉድ ናት እቺ! ምንድን ነው የጣለብኝ? በጣም ይቅርታ አረበሽኳችሁ። እንኳን ደህና መጣሽ ልጄ። ጥዬሽ ጠፋሁ አይደል? አስቸኳይ ስራ ስለነበረ ነው። ችግር የለውም፣ ለኔ አታስብ። በአምላክ ላስተዋውቅሽ፣ የባለቤቴ ወንድም ነው። ተዋወቂ። በአምላክ እባላለሁ። ህብስት አለ እንዴ? ለምንድን ነው ፈገግ ያልከው? ስሜ በአምላክ ትንሽ ኮስተራ ነገር ነው። መሄድ ትችላለህ። ሁሉንም ነገር እንደተነጋገርነው ይሆን? እሺ ጥሩ። አባዬ። ወይዬ ልጄ። ምግብ ሊቀርብ እንደሆነና እንድጠራ ነግራኝ። ታዲያ አንቺ እንደዚህ ድረስ ለምን ትልክሻለች? በይኔ እንሂድ። ልጄ በቅቶሽ ነው ግን? አዎ እንዴ በላች አይደል እንዴ? ለምንድን ነው እንደዚህ የምታጨማልቃት? ይሁቴ
ተይ እንጂ እኔ የምልሽ በአምላክ ምግብ አይበላም እንዴ? ኦ ምን ልሁን ብለሽ ነው አሁን አይንሽን ባያቀረረው እንዴ? የምን እንባ ነው የኔ ልጅ? የማይመቱት ልጅ አሉ። ምን ነው የፍቱ ስራ ተበይ እንደሆነ ብይሽ በቃኝ። አመሰግናለሁ። በይ ስነ ስርዓት የሚባል ነገር አለ። ይሄ የትልቅ ሰው ቤት ነው። ገበታ ተረግጦ ብድግ አይባልም። በይ ቁጭ በይ። እሺ እንዴ ስርዓት የሚባል ነገር የለም እንዴ? ይፍቴ በቃ ከበቃ ትነሳ። በቃ ተያት። አይቻልም አለም። ችግር የለውም። በቃ ጨምሬ ይበላለሁ። በመሰረቱ ሳትጠግቢ ብድግ አልሽ። ለራስሽ እንደምትበይ አታውቂም? አውቃለሁ። በቃ እሺ፣ እኔ አስቸኳይ ስራ ስላለኝ መሄድ አለብኝ። ሂድ ይሻለም። ሰላም ዋል። እሺ ሰላም ዋሉ። እንግዲህ እሺ አሁንስ መነሳት ትችላለህ? አዎ መነሳት ትችያለሽ። ተነሽና እነዚህን እቃዎቹን አነሳሽና ውስጥ ክችን እቃ አለ አብረሽ ደባልቀሽ ጠቢ። ከዛ በኋላ እንደፈለግሽ መሆን ትችያለሽ። ይቅርታ እኔ እቃ ምናምን አጥቤ አላውቅም። እሺ እኔ ሞልቃቃ እቃ አጥበሽ አታውቂም አይደል? እንቺ እንጀራ አረ ጉድ ፈላ። ምን አንድና ቁርት ነው ያዘዘብኝ? ምን ጉድ ነሽ አንቺ? እኔ ሂጂ ወደዛ ከፊቴ። አሁን ተነሽና እቃውን ሰብስቢና ከዚህ ሂጂልኝ። እንዴ የማናት ጨምላቃ ጭምልቅልቅ እንዴ? እዛ ኪችንም አለልሽ ሌላ እቃ። የማናት ጨምላቃ ጭምልቅልቅ ነይ። ይሄንን ምትለሽ ሂጂ። ልትመላለሽ ልትይ ነው? ምን አይነት ገልቱ ናት? ምን አይነት አስተዳደግ ነው ያደገችው? እቺ ሴት አይደለሽ እንዴ? ጨምላቃ ምንድነው የማደርገው? ይፍቱ እንደምጠብቅሽ ስላወቅሽ ነው በዛ ያቀረሽው? ምን አንተ ፈርቼ የቀረው መስሎ ነው? ኧረ አንቺ ምን በወጣሽ፣ ፈጣሪሽንም አትፈሪ። እሺ ምን ለምታናገረኝ? ስለዛች ቅርዝዝ ልጅህ እንዳይሆን። አዎ ያልገባሽ እኮ እኔ ከልጅቷ ጋር ምንም ጉዳይ እንደሌለኝ ነው። ገብቶኛል። አልገባሽም? ጉዳዩ በሚሊዮኖች በሚቆጠሩ የእናቷ ገንዘብ ነው። ከዚህ ዓመት በኋላ ሀብቱን ሙሉ ለሙሉ የማስተዳደር መብት ይኖራታል። ያኔ ልፋቴ ገደል ይገባል። ያ ሳይሆን በፊት ወረቀቶችን አስፈርሚያትና ማስተካከል አለብኝ። እና ምን ነው ስንት አንበረከክ እንዳልኖርክ ለዚች አንድ ፍሬ ልጅ ጉዳዩ የጉልበት ነው ይመስልሽ? እንደዛ ቢሆን ገና ጥንት ሁሉ ነገር አውቅቶ ነበር። በዘዴ ነው የሚሰራው፣ በዘዴና በእምነት። ትሰሚኛለሽ? አንቺ ጉልበትና ኃይልሽን ለማሳየት በተንጠራራሽ ቁጥር ነገሩን ገደል ነው የምትከቺው። ገባሽ? እሺ ይሁን እና ልጅቷን በማሳመንና ልጅቷን በማባበል በፍቅር መያዝ አለብን እንበል። ግን ቢሆንም እኔ ፍቱ ስራ የማንንም ዲቃላ ስለማመጣ ነው በፍጹም አላደርገውም። ደግሞ በደንብ ታቀኛለህ። እንደዚህ አይነት የተጨመላለቀ ነገር አልፈልግም። እንደ እውነቱ ከሆነ ይሄ እንጀራ ልጇን በዚህ ልክ የምትይዝና ስለሌለች ልክ ነኝ፣ አሳማኝም ነኝ። በቃ በተቻለሽ አቅም ልጅቷን ለቀቅ አድርጊያት። ለአንቺ ይሄ ጉዳይ በጣም ቀላል ነገር ነው። ወንድምሽን ከጨዋታ ውጭ አድርገሽ የአባትሽን ሀብት ከመቆጣጠር በጣም ያነሰ ስራ ነው። ገንዘቡን ግን ልታወዳድሪው አትችይም። አሁን ልረፍበት። የኔ ነገር አያሳስብ። ብቻ በተቻለ አቅም ልጅቷን በፍጥነት ከቤት ያስወጣል። እርጅኛ ያላንቺ እርዳታ ምንም ማድረግ እንደማልችል ታውቂያለሽ። ግድ የለም ሁለታችን ከተንከባከብናት ልክ አይመጣም። አንተ ፍቅር አሳያትና ተንከባከባት፣ እኔ ደግሞ ማለፍ የሌለባትን መስመር ልክ አስይዛታለሁ። እንግዲህ ካልሽ ምን ይደረጋል? ምንድነው አንቺ ሰይጣን ያየሽ የምትመስዩ?
ጤነኛ ነሽ? እንዴ በር ኦኬ። ስላላንኳኳው ነው ነውር የሆነብሽ? አዎ አላንኳኳም እኮ። ስለዚህ አለማንኳኳት አይደለም ያስደነገጠሽ ማለት ነው? እሺ ምን ፈልገህ ነው? እዚህ ቤት ውስጥ ካንቺ ሌላ ምን አለ? ምንድነው? ለምንድን ነው ልብስሽን ወደ ላይ እየሰበሰብሽው ያለሽው? መቼም በርዶሽ እንዳልሆነ ግልጽ ነው። አይ አልበረደኝም። ቆይ ምን እየሆንሽ ነው? አውሬ አይደለሁም እኮ። ብትረጋጊ ጥሩ ነው። እሺ እሺ ምንድነው? ከነገ በኋላም ትምህርት ቤት ከኔ ጋር ነው የምትሄጂው። ግን እኮ ነው የራሴ ሹፌር አይደል? ለምንድን ነው አንተ የምታደርሰኝ? የሚያደርስሽ ሰው ስለጠፋ አይደለም፣ የማደርስሽ ሰው እኔ ስለሆንኩ ነው። ምናልባት ባልኖር እንኳን ያለሽበት ቦታ ላይ ትቆያለሽ እንጂ ብቻሽን መሄድ ወይም ደግሞ ከሌላ ሰው ጋር መሄድ በፍጹም አይፈቀድልሽም። ቆይ ለምን? ምክንያቱም አባትሽ ከሁሉም ነገር እንጠብቅሽ ስላዘዘና ትዕዛዙ ደግሞ በጣም ጥብቅ ስለሆነ። ቆይ ይሄ ቤት እስር ቤት ነው እንዴ? በር ላይ በሰዓትሽ እንገናኝ። እባክህን መረጋጋት ትችላለህ? በጣም እያጣደፍከኝ ነው። አልችልም። እንዴ እኔ አልቻልኩማ። አቧት ሞላቀቂያ። እባክህ በጣም አቅቶኛል። ደግሞ ምንድነው በእግራችን ነው እንዴ የምንሄደው? መኪና ማቆሚያ ጋር ነው የቆምኩት። እዛ ድረስ መሄድ ካልቻልሽ ደግሞ አላዝንልሽም። ምንም ላደርግሽ አልችልም። አልሄድም አላልኩህም እኮ። እና አታጣድፈኝ ነው ያልኩት። እባክሽ እንባሽ መንገድ ዳር የሚፈስ ከሆነ ተሸናፊ ነሽ። እንባሽን ወጪውና በጥልቀት ማሰብ ጀምሪ። ራስሽን ማዳን ከፈለግሽ ብቸኛው መንገድ ይሄ ነው። አልገባኝም። ከምንድን ነው ራሴን ማድነው? ከዚህ በላይ ልመልስልሽ አልችልም። እሺ ልጅ በአምላክ እንዴት ነበር? ምኑ? ህብስትን ስታደርሳ ስለነበረ ሁኔታ ነው የምጠይቀው። ስለ ልጅቷ ነው? አዎ ስለ ልጅቷ ነው። ምንም የተለየ ነገር የለም። ትምህርት መግቢያዋ ሰዓት ላይ ወስጄ አድርሻታለሁ። ከሰዓት ደግሞ ስትወጣ ይዣት እመለሳለሁ። በጣም ጥሩ። አዲስ ትምህርት ቤት እንድትጀምር ያደረኩት ብዙ ሰው መልመድ ስለሌለባት ነው። በተቻለ አቅም ግንኙነቷ ካንተ ጋር ብቻ መሆን አለበት። ይሁን። ይኸውልህ ያ ማለት ያንተ ጓደኛ ትሆናለች ወይም ደግሞ ትግባባላችሁ ማለት ግን አይደለም። እሺ እሱን እኮ ደጋግመህ ነግረኛል። ዛሬም የመጨረሻ አይደለም። ምንም ስተት አልፈልግም። እሷ መፈረም ያለባት ብዙ ወረቀቶች አሉ። ቀስ እያለን ሁሉንም መጨረስ አለብን። እንደዛ ነው መሆን ያለበት። መስመርህን ጠብቅ፣ ግን ደግሞ አሳመናት። ሁለቱ ነገር ግን ትንሽ አይጋጭም? አይጋጭም። ማስመሰል ከቻልክ በጣም ቀላል ነገር ነው። ልክ እንዳንተ ማለት ነው። በየመሃሉም ተወረውራቸው ቃላቶች እየለመድኳቸው ነው። ምንም ችግር የለም። ለማንኛውም አይንህ ከልጅቷ ላይ እንዳይነሳ። እሺ ጥሩ። ወዴት ነህ? ወደ አንተ ቤት። በቃ አብረን እንሂድ። እኔም ወደ ቤት ነው የምሄደው። ባቢ እንዴት ዋልክ? እያናገርኩ አይደል እንዴ? በፈጠረሽ ልክ የድሮ ህፃኑ በአምላክ አይነት አይደለሁም። አንቺም የድሮ እህቴ አይደለሽም። በቃ አልሆነም። ካልሆነም ነው። አሁንማ በቃ አትናገሩ ይብላል። ቆይ ለምንድን ነው አንተ ግን እንደዚህ የምትሆነው? የሆነ ጊዜ ያለሽ ድንገት ትንሽና መልካም እህቴን የሆንሽ ይመስልሻል። ያን ነገርሽን ደግሞ በጣም ነው የምጠላው። በጣም እጠላዋለሁ። መልካም እህት ላልሆን እችላለሁ፣ ግን በዚህም ማልክ በዛ ታላቅ እህት ነኝ። የምትፈልጊው ነገር ካለ ንገሪኝ፣ ካልሆነ ሊሄድ ነው። ለመሆኑ ያለምን ልጅ እንዴት አያት? እንዴትም አላየኋትም። ለምንድን ነው የማያት? ቆይ እሱ ደግሞ ምን ማለት ነው? በአምላክ ምን ማለት መሰለሽ፣ ያንቺ ባል ከሌላ ሴት የወለዳት ልጅሽ ናት። ያ ማለት ደግሞ የእንጀራ ልጅ ናት ማለት ነው። አንቺ ግን እንዴት ነው የምታያት? እንደ እንጀራ ልጅሽ ነው ወይስ እንደተነጋገራችሁት ሀሳብ? ምን?
እነዚህ ጥያቄዎች ላንቺ ናቸው ታለም። እኔ አንቺን ልጅ እንደምንም የማየት ግዴታ የለብኝም፣ ፍላጎትም የለኝም። ምን ማለት እንደሆነ በደንብ የተረዳሽኝ ይመስለኛል። ጥሩ፣ እኔም ለጥያቄ ይመልሳለኝ። ከዚህ በኋላ እኔ እናንተ አብረን የምናደርጋቸው ነገሮች አሉ። ምን መሰለ? ይቅርታ፣ አሁን ግን የእንጀራ ልጅሽን ማምጣት አለብኝ። ውዱ ባለቤትሽ አንድም ደቂቃ ዝንፍ እንዳትል ብሎኛል። የተረከምክ ጭራቂ አባት ልጅ። በአምላክ አንተ በአምላክ! አቤት። ይኸውልህ በዛው እንዳትሄድ፣ ማታ የምንነጋገረው ነገር አለ። ያቺ ልጅ እኮ ብትኖር ኖሮ ቡናውን ታጫጭሰው ነበር። አዎ ትልቅ ነገር ነው የጎደለ የሚመስለው። ታዲያ ለምን ልጅቷ አታፈላልንም ብዬ እያሰብኩ ነው። እንዴ የትኛዋ? ካናዳ ያለችው ልጃችሁ መሰለኝ። ምን ነው ያለው? ወትሮ አወራህ በአምላክ? ወትሮም ቢሆን የተወሰኑ ነገሮችን ነበር የማወራው። አይ እናንተ እህትና ወንድም ጸብ እኮ እንዲህ ነው። በቃ የመሰለ አይነት ነገር እንኳን አይመስለኝም። በአምላክ ከኔ ጋር ና፣ የምታግዘኝ ነገር አለ። ና እሺ ልጅ ውሎሽ እንዴት ነበር? አባዬ ሌላ ልጅ እንደሌላ እኮ ነግረኸኝ ነበር። ትንሽ የተወሳሰበ ታሪክ ነው የኔ ልጅ። ታሪክ ማለት ልጅ አሁን ላይ የለችም እንዴ? ታሪክ ያልኩት እንኳን ልጅነቷን አልነበረም፣ የመጣችበት መንገድና አሁን ያለችበትን ሁኔታ ለመግለጽ ነው። ያንተ ልጅ አይደለችም? ልክ እኔ እሷ ልጅ እንዳልሆንኩት ማለት ነው። በአምላክ ቆይ ምን ሆነ ነው ያልተጠየቀውን ነገር የምትቀባጥረው? በስሜ እየጠራሽ ነው ወይስ በፈጣሪ ስም እየተማጸንሽ ነው? እንዴ ሰሞኑንማ እንደ ጎበጠ እንጨት አጣመዋል። ልጅ እንዳላችሁ ለልጅቷ አልነገራችኋትም? ለምንድን ነው? ዓለም ምን እንደነገረህ አላውቅም። ምን ያህል እንድታውቀው እንደሚፈልግም አላውቅም። ግን እኔ ማወቅ ያለብህን ያህል እነግርሃለሁ። እሺ ምንድን ነው? እየጠበኩሽ ነው፣ ንገሪኝ። ይኸውልህ ልጅቷ ልጁ ስለሆነች አይደለም እዚህ ያለችው፣ የምናወራው ስለ ብዙ ሚሊዮን ብር ነው። እና ዓለም አንድ ነገር ከተናገረ ልክ እንዳንተ ድርቅ ስለሚል ነው እንጂ የሚሄድበት ነገር ግን ልክ አይደለም። ወረቀቶቹን አስፈርሞ ሀብቶቹን መቆጣጠር እና ወደ ራሱ ማምጣት ነው እቅዱ። እሺ ስለዚህ ዓለም እየሄደበት ያለው መንገድ ልክ አይደለም። እኔ የተሻለ ሀሳብ አለኝ። ለዚህ ቀርፋፋ ተብሎ ወራት የሚጠበቅበት ነገር አልታየኝም። ብትስማሙ አይሻልም? በክፋትና በተንኮል እኔ እበልጣለሁ ከምትባባሉ። በአምላክ ቆይ እስኪ መቆርፈዱን ተውና እኔ የምናገረን ነገር ስማኝ። በእርግጥ ሁለታችሁም የሰይጣን ታላላቆች ናችሁ። ምን ማድረግ ይቻላል? እኔ ከዓለም የተሻለ ሀሳብ አለኝ። ልጅቷን አሽምር ብለን እናስቀምጣታለን። ከዛ በኋላ በቀላሉና አሳማኝ በሆነ መንገድ ስራው ያልቃል። እሺ ይሁን። ይህ ሀሳብ የሚሻል አይመስልህም? አዎ ከሰይጣን ሀሳብ በደንብ ይሻላል። በቃ እሺ፣ በፍጥነት ታደርገዋለህ። እሺ አባዬ ወይ ዝም አልኩ። ቆይ ለመመለስ የሚከብዱ ጥያቄ ነው እንዴ ጠየቅኩ? አንዳንዴ እኮ በትዳር ዓለም ውስጥ እንዲህ የተወሳሰበ ነገር ይፈጠራል። አንቺ ደግሞ እንዲህ አይነት ነገሩን ለመረዳት ገና ልጅ ነች። ንገረኝ አባዬ፣ እኔ እረዳለሁ። እስኪ እውነቱን ንገረኝ። እኔ የታለኝ ማለት ነው? ይኸውልሽ በባልና ሚስት መካከል ያለ ትንሽ የተወሳሰበ ታሪክ ነው። አንቺ ከአቅምሽ በላይ አታስቢ። በቃ ግቢና ተኝ። እሺ አባዬ፣ በቃ ደህና ደር። ደህና ደር የኔ ልጅ። እናትሽ እንኳን እንዲህ አልጨቀጨቀች። ምን አይነቷ ነች? አላማዬን እስካሰርካ ነው ምን ለማመጣሽ? ምንድን ነው? ይህን ውሃ ጠጪው። ለምን?
ስለጠማሽ እመቤቲቱ ያስተላለፈችው ትእዛዝ ነው። ዝም ብለሽ ጠጪው እያልኩሽ ነው። ጠጪው